እንደ ኢራን ኢንተርናሽናል ዘገባ መሰረት ሞጅተባ ኮሜኒ አባታቸውን ተክቶ ሱፕሪም ሊደር መሆናቸውን ከምሽቱ 6 ሰዓት ላይ ተናግረው ነበርና ሞጅተባ ኮሜኒ ልክ እንደ አባታቸው ብዙም የሃይማኖት ዕውቀት ሳይኖራቸው በዚህ ቦታ ላይ የተሾሙ ሰው ይሆናሉ ማለት ነው። ኦኬ ነገር ላብራራላችሁ። አባቱ የሃይማኖት ዕውቀት የለውም የሚባልበት ምክንያት ምን መሰላችሁ? በሻ እስልምና የሃይማኖት ዕውቀት ደረጃዎች አሉ። ከላይ ብንጀምር የመጀመሪያው ግራንድ አያቶላ ወይም ማርጃ ይባላል። ማርጃ አልታቅሊድ እና የሸሪያን ህግ መተርጎም የሚችል ከኢማሙ ኢማም ማለት አሁን የማናየው ኦካልቴሽን ላይ ያለው የተሰወረው ኢማም አላል ከሱ ቀጥሎ በምድር ላይ የሸሪያን ህግ መተርጎም የሚችልና ሰዎችም እሱን ኢሚሌት እንዲያደርጉ የሚገደዱት ሰው ማለት ነው። እንዲያነሳው ሱፕሪም ሊደር ሆኖ መርቶ ያውቃል ወይ? አዎ። የመጀመሪያው የኢራን ሱፕሪም ሊደር አያቶላ ሮላ ኮሜኒ ግራንድ አያቶላ ወይም ማርጃ የነበረ ሰው። በጣም ጥቂት ማርጃዎች አሉ ኢራቅና ኢራን ውስጥ። ሁለተኛ ላይ ከግራንድ አያቶላ ቀጥሎ ወደታች ወረድ ስትሉ ማርጃ ያልሆነው ወይም የአላህ ምልክት የሚባለው አያቶላ የሚባለው ነው። አያቶላ በግራንድ አያቶላ ደረጃ ባይሆንም የሸሪዓ ህግን ኢንተርፕሬት ማድረግ ይችላል። ስለዚህ የሸሪዓ ህግን መተርጎም የሚችሉት እነዚህ ሁለቱ ናቸው። ማርጃው ወይ ማርጃ አልታቅሊድ ወይም ግራንድ አያቶላው እና አያቶላ ናቸው። በኢራን ህገ መንግስት መሰረት የሀገሪቱ ሱፕሪም ሊደር የሚሆነው ማርጃ ነው። አያቶላ ወደታች ወረድ ስትሉ የምታገኙት ሆጃት አልኢስላም ይባላል። ልክ የእስልምና ማረጋገጫ እንደማለት ነው። ኦፍኮርስ እነዚህ ትላልቅ የሆኑ ሴሚናሮች ውስጥ የገባ ሰው ነው። ነገር ግን ሊስን ቱ ዚስ ሸሪያን መተርጎም አይችልም። አያችሁ ምን ሆነ መሰላችሁ? አያቶላ አሊ ኮሜኒ ወደ ሱፕሪም ሊደርነት ሲመጣ ሆጃት አልኢስላም ነው። በፍጹም ሸሪያን የመተርጎም አቅም የለውም። ገና ምንም አንድ አርቲክል ራሱ ፐብሊሽ ያላደረገ ሰው ማለት ነው። ኦኬ ከዛ በኋላ ምን ሆነ? የሱፕሪም ሊደሩ ግራንድ አያቶላ ሩላ ኮሜኒ ተተኪ ተብሎ ግራንድ አያቶላው ለአገሪቱ ለኢራን አሳውቆ ያስቀመጡት ሰው ግራንድ አያቶላ ሞንታዛሪ የሚባሉ ሰው ነበሩ። እሳቸው በጣም ስለ ዲሞክራሲና ነፃነት ምናምን የሚገዳቸውና ብዙ ጊዜ ሩላ ኮሜኒ የሆነ ነገር ሲወስዱ አይ ትክክል አይደለም፣ የሰብአዊ መብት ይጥሳል፣ የህዝባችን መብት ይጥሳል የሚል ነገር እንደዛ ነገር ክርክር ውስጥ የሚገቡ ሞር ኦፍ ሪፎርሚስት የሆኑ ሰው ስለነበሩ በቁም እስረኛ አደረጓቸውና በዛ ውስጥ ነው አያቶላው የሞቱት። ከዛ አሰምብል ኦፍ ኤክስፐርት እነዚህ 88ቱ ሱፕሪም ሊደሩን የሚመርጡ አካላቶች ሰሞኑን የሞተውን አያቶላ ያልነበረውን ሆጀት አልኢስላም ሳይድ አሊ ኮሜኒን መረጡ ማለት ነው። ከዛ ኋላ ነው እሱ ወደ ስልጣን መጥቶ ራሱን በራሱ አያቶላ ብሎ ሸመ። ያ ብቻ አይደለም፣ ራሱን በራሱ ግራንድ አያቶላ ብሎ ሸመ። እውቀት የለውም። ስልጣን ላይ በስልጣን እየጨመሩ ራሳቸውን የሻ እስልምና አዋቂና ተንታኝ ኢንተርፕሬተር ምናምን አድርጎ ያስቀምጣል እንጂ የእስልምና እውቀት የላቸውም ነው የሚባለው። ኦፍኮርስ ሊንጉስቲክ ያውቃሉ። አድቫንስድ ሴሚናሪ ውስጥ ቆም ተምረዋል፣ ማሻር ተምረዋል። አሁን አሰምብል ኦፍ ኤክስፐርት ልጃቸውን መርጧል የተባለ ነው አይደል? ልጃቸው ምን ደረጃ ላይ ናቸው? ልጃቸው አያቶላ አይደለም፣ 56 ዓመታቸው ነው። ሆጀት አልኢስላም ናቸው፣ የቆም ተማሪ ናቸው። ግን በፍጹም ኢንተርፕሬት ማድረግ አይችሉም ሸሪያ። እውቀታቸው ለዛ አይፈቅድም። ስለዚህ ምንድን ነው የሚደረገው? አንድ መጽሐፍ ሳይጽፍ አንድ የረባ ነፍስ ያለው አርቲክል በሸሪያ ዙሪያ ሳይጽፍ ተሯርጦ ተሰባስቦ አያቶላ ሞጅተባ ኮሜኒ ተብሎ ይሰጠዋል ማለት ነው። ለምን? ሱፕሪም ሊደር ለማድረግ። ኦፍኮርስ ልጁ ፖለቲካሊ በጣም አክቲቭ ነው። አሊ ኮሜኒ ስልጣን ላይ ያሉ አገሪቱን የሚመራው እሱ ነው፣ ኦፊሱን የሚመራው እሱ ነው። ሌላው ቀርቶ ትዊተር ገጹንም የሚጠቀመው ራን የሚያደርገው እሱ ነው። ልጁ አንድ በጣም ትልቁ ነገር መስላችሁ ወታደርም የነበረ ነው። 10 ዓመት የፈጀው የኢራቅና የኢራን ጦርነት ላይ የተሳተፈ ወታደር ነው። ባዚጅ የሚባለው ሚሊሻ ጋር በጣም ግንኙነት ያለው ነውና ከጦሩ ጋር በተለይ ደግሞ ከአይአርጂሲ ጋር ከፍተኛ ቅርበት ያለው በነሱ ደግሞ እጅግ በጣም ተወዳጅ የሆነ ሰው ነው። ስለዚህ አይአርጂሲ ቁጥር 1 የሚመርጠው ሞጅተባ ኮሜኒን ነው። አንዱ ክራይቴሪያ ከሃይማኖት በተጨማሪ የፖለቲካ እውቀቱ ነው። አያቶላ አሊ ኮሜኒም ወደ ሱፕሪም ሊደርነት የመጡት ፕሬዚደንት ነበሩ። የሀገሪቱ ምክትል መከላከያ ሚኒስትር ነበሩ። የፖለቲካ ችግር የለባቸውም፣ የሃይማኖት ችግር ያለባቸው። ይሄም ልጅ አሁን የፖለቲካ ችግር የለበትም። በእርግጥ ኦፊሻል የሆነ ትልቅ ስልጣን ላይ አይተነው አናውቅም። ከጀርባው ግን
ያው ሆሜኒ ስላረጁ እየመራ የነበረው እሱ ስለሆነ የፖለቲካ ችግር የለበትም ብለን መውሰድ እንችላለን። ስቲል ግን ምንድነው የሃይማኖት የሼሪያን የመተርጎም አቅም የለውም። ለምንድን ነው የሌለው? የመጨረሻ ዝቅተኛ ደረጃው ታሊብ ኡልኢል ነው። ይህ ማለት ገና ተማሪ ገና ሰሚናሪ ገብቶ አሌፍ ምናምን ያለ ቁርአንን ለመማር የሞከረ ያለ ሰው ማለት ነው። እሱ ከሁጀት አልኢስላም ከታሊፍ አልኡል አንድ ስቴፕ ነው ከፍ ያለ ያለው እና ለሁለተኛ ጊዜ የሸሪያ እውቀት በሌለ ሰው ኢራን ልትመራ ነው ማለት ነው።